ጊዜው በ1983 ዓመተ ምህረት ሲሆን በፓስፊክ ውቅያኖስ ማዕከላዊ ስፍራ ላይ አንዲት ሴት በባህሩ ማዕበል ከተጎሳቆለች ጀልባ ላይ ራሷን እንዳልሆነች ሆና ታገኛለች። በአደጋው ከጭንቅላቷ ብዛት ያለው ደም ሲዘራ፣ የጀልባዋም ካብኔት በውሃ እየተጥለቀለቀ ሁሉም ነገር ወደ ረብሽ ይለወጣል። ይህቺም ሴት በመራድ እጮኛዋን በጀልባው ላይ ስትፈለግ ብትቆይም ነገር ግን እጮኛዋን የዋጠው ባህር ዝም ጭጭ ይልባታል። በዚህም ሰዓት ታሪካችን የኋልዮሽ ከ5 ወራት በፊት ይወስደንና በታይት ደሴት ያሳርፈናል። ከሳንዲያጎ ወደ ታይት የመጣችው መልከ መልካሟና የ23 ዓመቷ ታሚንን ያስተዋውቀናል። ከጥቂት ቆይታም በኋላ ሪቻርድ ከተባለ እንግሊዛዊ መርከበኛ ጋር ይተዋወቁና ከመኔው በሚያስብል ፍጥነት በፍቅር ጠብ ይላሉ። ሪቻርድ የታሚንን አሸናፊነት መንፈስ ሲያደንቅላት፣ ታሚን ግን የሪቻርድን መረጋጋትና በራስ የመተማመን ባህሪውን ትወድለታለች። በመቀጠልም ሃይኪንግ ለምለም በሆኑ ጥቅጥቅ ደኖች ውስጥ እየተጓዙ በመዘዋወር ታይትን ያስሳሉ። በመጨረሻም ገደል አፋፍ ላይ ደርሰው ታሚ ሁለቴ ሳታስብ ቁልቁል ወደ አንደው ጅረት ዘላ ትገባለች። ሪቻርድ በታሚ ውሳኔ በመደናገጥ ደጋግሞ ቢጣራትም ነገር ግን ከታሚ ምንም ምላሽ በማጣቱ ወዲያውኑ ቦርሳውን ጥሎ ወደ ወንዙ ይወርዳል። በጅረቱም ሪቻርድ ሲፈልጋት ቆይቶ ብዙ ድካም በኋላ በወንዙ ወለል ላይ ታሚን ትንፋሿን በመያዝ ጥሞና ላይ ያለች ሪቻርድ ደርሶ በፍጥነት እየዋኙ ወደ ወንዙ ራስጌ ይወጣሉ። ሪቻርድ እጅግ በጣም እንዳሳሰበው በማየቷ ታሚ ለሷ ጥልቅ ስሜት እንዳለው አውቃ ከልቧ ትፍነክነክ ትጀምራለች። በኋላም ላይ የሪቻርድ ጓደኛ የሆኑት አረጋውያን ጥንዶች ጋር ተገናኝተው ጥንዶቹ ለሪቻርድ ከታይት ወደ ሳንዲያጎ በመጓዝ እንዲዝናኑ በማሰብ $10,000 እና የመጀመሪያ ደረጃ የጀልባ ትኬት ይሰጡታል። ሪቻርድም በጉጉት ተቀብሎ ታሚን እንድትቀላቀለው ይጠይቃታል። ታሚንም ተስማምታ በመነጋታው ጠዋት ጀልባ በመያዝ ከየብሱ እየራቁ ወደ ውቅያኖሱ ጥልቅ ሲጓዙ ማዕበሉ ከጊዜ ወደ ጊዜ እየጨመረ ሲመጣ በድንገትም አንዲት እርግብ ቦታው ካልታወቀ ስፍራ በኃይለኛ ነፋስ ተገፍታ በጀልባው ላይ ታርፋለች። ታሚ በመጠራጠር እርግቧ ከደረቅ የብስ ክልል ወደ ባህሩ መሃል በመምጣቷ አንዳች ነገር ሲወራት፣ ሪቻርድ ግን ስለ ጉዳዩ ከቁብም ሳይቆጥር እርግቧን በመያዝ ይለቃታል። አንዳቸውም ቢሆኑ ያላስተዋሉት ነገር ቢኖር ባህሩ እየጠነከረ እንደሚሄድና ጀልባዋ አሁን እየተፈተነች እንዳለች ነበር። በአደገኛ ሁኔታ ጀልባዋ ማጋደል ተጀመረና ማዕበሉ እየበረታ ሲሄድ ሪቻርድ በመጨነቅ ታሚ ጀልባዋን እንድዘውር በማሳወቅ በጀልባ ውስጠኛው ክፍል ገብቶ የቅርብ ጊዜ የአየር ሁኔታ ሪፖርቶችን በፍጥነት ሲመረመር ቆይቶ በራዲዮ ስርጭትም አደገኛ አውሎ ነፋስ በፓስፊክ ውቅያኖስ ውስጥ እየተፈጠረ መሆኑን ያስጠነቅቃል። ወዲያውኑም ሪቻርድ ከአውሎ ነፋሱ በምን ያህል ርቀት ላይ እንዳሉ በሚያጣራ ጊዜ በለስ ቀንቷቸው አውሎ ነፋሱ ወደ 1000 ማይል ርቀት ላይ እየነፈሰ እንደሆነ ይረዳል። አውሎ ነፋሱ በብዙ ማይል ርቀት ላይ መሆኑን ከግምት በማስደገፍ ደህንነታቸው የተጠበቀ እንዲሆን ታም አቅጣጫ ለመቀየር ሀሳብ ታቀርባለች። በእነሱ ሰማይ ላይ መብረቅ ቦታውን ያናውጠዋል። ሪቻርድም ይህ ጥንቃቄ የታከለበት ውሳኔ በቅርቡ ወደማይታመን ቅዠት እንደሚቀየርባቸው ሳያውቅ በታሚ ሀሳብ በደስታ ይስማማል። መንገዳቸውን በመለወጥ ሁሉም ነገር ሰላም የተጠበቀ መሆኑን ለማረጋገጥ ሪቻርድ የጀልባውን ዙሪያ ገባ ያጣራል። ይሄም ቢሆን ግን ምሽት ላይ ነፋሱ በመቅጽበት ኃይለኛ ሆኖ ጀልባዋን በጉልበት ማንቀጥቀጡን ይጀምራል። የሪቻርድንም መመሪያ በመከተል ለመገልበጥ ከጫፍ ሲደርሱ ታሚ ሸራውን በመፍታት ለደቂቃዎች ሲረጋጉ፣ ነገር ግን አውሎ ነፋሱ በፍጥነት ተባብሶ ያለምንም ማስጠንቀቂያ ከፍተኛ ማዕበል ተነስቶ ጀልባዋን በማጥለቅለቅ ሸራዎቹ የተሰቀሉበት ምሰሶ ይጋደማል። ታሚ ቀሪ ሸራዎችን ለመታደግ በቁርጠኝነት ነፋሱ ስትታገል፣ በዚሁ ጊዜ ወደ ኋላ ስትመለስ ግዙፍ ማዕበል ወደ ባህሩ ዳር ሊጠላት ሲቃረብ እንደ ድል ሆኖ ሪቻርድ ደርሶ ያድናታል። ሆኖም ግን ቀና ብለው ሲመለከቱ በላያቸው ላይ 100 ጫማ የሚያህል ከፍ ያለ አስጨናቂ ማዕበል ይመለከታሉ። ሪቻርድን በፍጥነት ታም በጀልባው ታችኛው ክፍል እንድትጠለል ያሳውቃታል። ይሄን ተከትሎም ታም ልክ እንደወረደች አሳዛኝ ክስተት ተፈጠረም። ሪቻርድ እንደ ትንሽ ቅጠል ተወርውሮ ከጀልባዋ በማዕበሉ ግፊት ወደ ውቅያኖሱ ይፈነገላል።
በዚህም በአስከፊ ሁኔታ የተጎዳ ሲሆን ወደ ውቅያኖሱ ጥልቅ ይሰጥማል። ወደ ታሚ ስንመለስ ምን ያህል ጊዜ እንደቆየች ባታውቅም፣ ነገር ግን በድንገት ውሃ ውስጥ ገሚሱ አካሏ ሰምጦ ወደ ንቃቷ ትመለሳለች። በማዕበሉ አሰቃቂ ቁጣ የጀልባዋ ካብኔት የፈራረሰ ሲሆን ታሚም ሰውነቷ ተፈነካክቶ የተጎዳች ሲሆን ህመምና መከራዋን ቻል በማድረግ በጭንቀት ዞር ብላ ክፍሉን ተመልክታ የግዷን እየታገለች ወደ ጀልባው በመውጣት ያየችው ማለቂያና ማብቂያ የሌለው ውቅያኖስ ብቻ ነበር። ሪቻርድ በጀልባው ላይ እንደሌለ ታስተውላለች። ሪቻርድ ራሱን እንዳቆራኘ ያሰበችውን ገመድ በቶሎ ከውቅያኖስ ውስጥ በመሳብ አውጥታ ታሚ ከገመተችው በተቃራኒ ሆኖ መረር ብላ ታለቅሳለች። በዚህም የሰው ዘር ዝር በማይልበት ውቅያኖስ ላይ ብቻዋን መሆኗን ትረዳለች። በበነጋታው ሪቻርድን በማጣቷ ያጋጠማት አስከፊ ህመም ቢሆንም ተስፋ ለመቁረጥ ፈቃደኛ ባለመሆን ታሚ እይታ ማጉያዋን ተጠቅማ ሪቻርድን እየተጣራች አድማሱን ታካልል ትጀምራለች። ሪቻርድ እንደጠፋ መቀበል ፈናን እንዳገባች ያህል መቀበል ከብዷት ቀንና ምሽቱን በለቅሶና ሰቆቃ ታሳልፋለች። በመጨረሻ ሙሉ በሙሉ ተስፋ ቆርጣ ድካምና እንግልት ተዳምረው በጀልባው ላይ ወድቃ ታንቀላፋለች። ከሰዓታት በኋላ ዳግመኛ አይኗን ስትገልጥ ከሷ በቅርብ ርቀት ላይ ውቅያኖሱ አናት ላይ የሚንሳፈፍ አካል ተመለከተች። በአጉሊ መነጽሯም ስታረጋግጥ ያየችው ማመን ይከብዳታል። ይህም እንግዳ ነገር ሪቻርድ ነበር። ታሚም ጀልባዋን መዘወር አዳጋች ሲሆንባት ጊዜ በቶሎ ገመድ በወገቧ ላይ አጥልቃ ያለ ፍርሃት ወደ ውቅያኖሱ ዘለለች። ታሚም ማዕበሉ የቱንም ያህል በኃይል ቢፈተናትም በቆራጥነት ወደ ሪቻርድ በመገስገስ ጥንካሬዋ ከመዋዠቁ በፊት ትደርሳለች። ሪቻርድ በሕይወትና ሞት መሃል እየቃተተ ሳለ ታሚ በአንድ ክንዷ እየቀዘፈች በሌላኛው ክንዷ ሪቻርድን ደግፋ ወደ ጀልባው ትዋኛለች። ታሚም ሪቻርድን በሕይወት በማግኘቷ እፎይታ ተሰምቷት ዳግመኛ የመኖር ተስፋን ትሰንቃለች። እስከ መጨረሻም የትንፋሿ ህቅታ በመጠንከር ሪቻርድን በጀልባው ላይ ታሳርፋለች። ነገር ግን ሪቻርድ በሕይወቱ ቢተርፍም እግሩ ላይ ያለው ዘግናኝ ቁስል አስቸኳይ ሕክምና ሲያስፈልገው ይህም ማድረግ ካልቻሉ በሕይወት የመትረፍ እድሉ ጠባብ ሲሆን ይህንን ያየችው ታሚም ደንግጣ ትሸበራለች። በፍጥነት ታሚ አንደኛ ደረጃ ሕክምና ሰጥታው ስታበቃ ሪቻርድ ድምፁ ሳያሰማ ህመሙን ዋጥ አድርጎ በጀግንነት ሲቋቋም ይህም ተግባሩ የታሚን ልብ የበለጠ እንዲሰበር ያደርጋታል። ሪቻርድንም ታሚ በቻለችው ልክ በማገዝ ለማጽናናት ያቅሟን እየሞከረች ሲሆን በተጨማሪም ታሚ ሪቻርድ በዚህ ፈታኝ ጊዜ ከጎኗ በመሆኑ ብርታትን ትላበሳለች። በአደጋውም የጠፋውን ካርታ አሰሳ በማግኘት ወደ ታይት የሚመለሱበትን መንገድ በጥንቃቄ ትነድፋለች። ምክንያቱ ደግሞ በቶሎ መመለስ ከቻሉ ሪቻርድ በአፋጣኝ እርዳታ እንደሚያገኝ ታስባለች። በመቀጠል ታሚ የዕለት ጉርሳቸውንና አስፈላጊ ዕቃዎችን ፍለጋ ወደ ጀልባው ውስጠኛው ክፍል ወርዳ ሪቻርድ ቀደም ባለው ጊዜ ያስተማራት ትምህርቶችን በመከተል የውሃ ማጠራቀሚያውን ታንከር በመጠገን ንጹህ ውሃ ከቧንቧው ይፈስ ይጀምራል። ውሃም ቀድታ በመያዝ ከማዕበሉ የተረፈ ምግብ ካለ መፈለጓን ትቀጥላለች። ከደቂቃዎች በኋላ ታሚ በእጇ ከባድ ቦርሳ ይዛ ወደ ሪቻርድ ተመለሰች። ለሪቻርድም ውሃ በመስጠት ጥሙን ከቆረጠችለት በኋላ አይኑን እንዲጨፈን በማድረግ የለውዝ ቅቤ ታልሰው ትጀምርና ለራሷም ትጠቀማለች። በዚህም ታሚ ሰላም ተሰምቷት ከማረፏ የሪቻርድ ህመም ዳግመኛ አገርሽቶ የእግር ቁስሉ ክፉኛ መባባስ ይጀምራል። ሰውነቱን በመዛል ትኩሳት ለቆበት ሲማቀቅ በጀልባዋም ላይ ምንም አይነት መድኃኒት ስላልነበረ ታሚ የሙቀት መጠኑን ለመቀነስ በማሰብ በሪቻርድ ፊት ላይ ሎሽን በመቀባት ለአፍታ ታሳርፏለች። ነገሮችን በዚህ መንገድ ከቀጠሉ ሪቻርድ ብዙም በሕይወት እንደማይቆይና ዳግመኛም ሪቻርድን የማጣት ሀሳብ መሸከም አላስችልሽ ይላታል። ከቆይታም በኋላ ፈጣሪ ድካሟን ያየ ይመስል ሪቻርድ ትኩሳቱ ቀነሱ፣ ህመሙ ጋብ ይልለታል። ነገር ግን ያለው ሁኔታ ተስፋ አስቆራጭ እየሆነ ይመጣል። ምክንያቱም የቀራቸው ውስን የምግብ ጣሳዎች ብቻ ሲሆኑ እነዚህም ጣሳዎች ካለቁ መትረፍ አዳጋች ይሆንባቸዋል። ታሚም ሪቻርድን
ለመጠገን ፕሮቲን ፍለጋና የምግብ ችግራቸውን ለመቅረፍ በእልህ አሳ ለማጥመድ ወደ ባህሩ ትወርዳለች። በባህሩም ውስጥ አንድ ግዙፍ አሳ በማየቷ በጥንቃቄ አነጣጥራ ለማደን የያዘችውን ዘገር ስታስወነጭፍ ጊዜ አሳው ከመቅዝበት ከወጥመዷ በማምለጥ ይሸሻል። ታሚም አየር ለመሳብ ወደ ላይ ወጥታ አየር መጋዝ ሳንባዋን በመሙላት አሁንም ተስፋ በማድረግ ዳግመኛ ወደ ጥልቁ ትሰጥማለች። ነገር ግን ታሚ የቱንም ያህል በቅልጥፍና ብትንቀሳቀስም አሳዎቹ በቀላሉ ከወጥመዷ እየሾለኩ ያመልጣሉ። ታሚም ተስፋ ቆርጣ ባዶ እጇን ባልተሳካው የማጥመድ ሙከራዋ እየተበሳጨች ወደ ጀልባዋ ዘላ ትመለሳለች። በዚያም ቀን ምሽት በድንገት አንድ እንግዳ የሆነ ድምፅ በባህሩ ላይ ተሰምቶ ታሚም ከተጋደመችበት ነቅታ ስትመለከት ይሆናል ብላ ያልጠበቀችውን የማይታመን ነገር አየች። ወደ እነርሱ እየቀረበ የሚመጣ ግዙፍ የቅንጦት መርከብ ነበር። ታሚም ወዲያውኑ መከራቸው እንዲያበቃ በማሰብ በደስታ ስሜት ሆና ለእርዳታ የፍሌር ሽጉጥ በመያዝ በመርከቧ አቅጣጫ በመተኮስ እርዳታ እንዲያደርጉ እየጮኸች ብትጣራ መርከቧን ሳያቆሙ ይቀራሉ። ይልቁንም በፍጥነት በጀልባቸው ጉያ በማቋረጣቸው ከፍተኛ ማዕበል በመፈጠሩ ጀልባዋ ለመገልበጥ ከጫፍ ደርሳ ትመለሳለች። ታሚም ሽንፈቷን ለመቀበል ፈቃደኛ ባለመሆን በታላቅ ብርሃን የተሸፈነችው መርከብ ሙሉ በሙሉ ወደ ጨለማው ገብታ እስክጠፋ ድረስ ታሚ እሪታዋን ታገልጣለች። በመቀጠልም ታሚ የቀረቻት የተስፋ ክር ተበጥሶ ላይሻር ትሰበራለች። ይባስ ብሎም በማግስቱ ጠዋት የሪቻርድ ትኩሳት ተመልሶ ውሃ እንኳን መጠጣት ሳይችል ይቀራል። ማስተዋሉም ቀስ በቀስ እየተሸረሸረ ደብዝዞ ብዙም ሳይቆይ ወደ ጥልቅ ኮማ ውስጥ ይገባል። ታሚም ያለምንም እርዳታ ሪቻርድ ሲዳከም ተመልክታ በጸጥታ ከጎኑ በመቀመጥ ወደ ፈጣሪዋ ጸሎቷን ትቀጥላለች። ከዚያም 3 የመከራ ቀናት አልፈው አሁን ላይ ሪቻርድ አልነቃም፣ ጥልቅ ማንቀላፋት ውስጥ ሲሆን ታሚም ቀስ በቀስ ሁሉም የመኖር ተስፋዋ ሲያሽቆለቆል በጀልባው ላይ የሚቀመስ ምንም አይነት ምግብ ይጠፋል። በመጨረሻም ታሚ እንጥፍጣፊ ተስፋ ሲቀራት ሪቻርድ በታምራዊ ሁኔታ ከማንቀላፋቱ ነቅቶ በሎሳስ ታሚን ጠርቶ እንድትጠነክር ያበረታታል። የሚገርመው ታሚ በጸጥታ ሪቻርድ አሁን እንዲሄድ እንደምትፈቅድለትና ለዘላለሙ እንደምታፈቅረው ትገልጽለታለች። ታሚም ለመቀመጥ ስትታገል ሪቻርድ እዚህ እንደሌለ በድንገት ተረዳች። እንደ እውነቱ ከሆነ ሪቻርድ ከረጅም ቀናት በፊት በተነሳው ማዕበል ሰምቶ የቀረ ሲሆን ታሚ ካደጋው በኋላ ያጋጠማት ነገሮች ሁሉ በጥልቅ ሐዘኗ ምክንያት የተፈጠረ ቅዠት ብቻ ነበር። ታሚ ሪቻርድ ማሸለቡን ለማመን ፈቃደኛ ባለመሆኗ ሪቻርድ ከሷ ጋር እንደነበረ ባታምን ኖሮ ከረጅም ጊዜ በፊት ተስፋ ቆርጣ ሊሆን ይችል ነበር። ታሚም በሕይወት መቆየቷ ብቸኛው ነገር ሲሆን በመጨረሻም ከቀናት ተስፋ መቁረጥ በኋላ ታሚ የሪቻርድ ሞት እውነታውን ትቀበላለች። በሕይወት ከዚህ ባህር ለመትረፍ የተቻላትን ሁሉ እንደምትሞክር ለሪቻርድ በልቧ ቃል ትገባለታለች። የሪቻርድንም ማበረታቻ በማስታወስ ታሚ ዳግመኛ ወደ ውቅያኖሱ ትገባና ከብዙ መከራና ማሳደድ በኋላ በመጨረሻም አንድ ትልቅ አሳ በወጥመዷ ይሰናከላል። ወደ ጀልባዋም ተመልሳ የአሳውን ጣዕም ችላ በማለት ጥሬ ስጋ ተቀረጥፍ ትጀምራለች። ከ41 ቀናት የባህር ላይ ቆይታ በኋላ በጀልባዋ ላይ ያለው ውሃ ማጠራቀሚያ ታንከር ሙሉ በሙሉ ባዶ ይሆናል። በሚቀጥለው ቀንም ታሚ በድካም ውስጥ ሆና ሜዲቴሽን እያደረገች ሳለ አንዲት እርግብ በድንገት ጀልባዋ ላይ ታርፋለች። ታሚም በሰመመን እርግቧን እያየቻት ሕይወቷ የሚቀይር አንዳች ነገር እንዳለ አስባ ከመቅጽበትም እይታ ማብቂያዋን ተጠቅማ መሬት ተመለከተች። ቦታውም የሃዋይ ደሴት ነበር። ታሚንም አሁን ላይ ዳግመኛ ተስፋዋ ተጠገኑ እረፍት ይሰማታል። ቀንም ወጥቶላት በቅርብ ርቀት አንድ መርከብ እያለፈ ተመልክታ በፍጥነት የፍሌር ሽጉጥ ይዛ ወደ መርከበኞች ሰማይ ተኮሰች። በዚህም ጊዜ መርከበኞች መልእክቱ ደርሷቸው ወደ ጀልባዋ ይወነጨፋሉ። ታሚም በቀራት ጭላጭ ጥንካሬ እየጮኸች እጇን በደስታ ታወዛውዛለች። በመጨረሻም መርከቧ ደርሳ ታሚም በመጫን ሕይወቷን ይታደጋሉ። ታሚም ወደ ታች ተመለሳ የምታየውና የምታውቀው ነገር ሁሉ ሪቻርድን ያስታውሳታል። ከዚህም ሽርሽር በኋላ ለመጋባት አቅደው የነበረ ቢሆንም ነገር ግን ባልጠበቁት አደጋ ምክንያት ለዘላለም የተለያዩ ሲሆን ታሚም በዚህ ጥልቅ ሐዘን ውስጥ ሆና እያየናት ታሪካችን ያበቃል።
ይህ ፊልም በ1983 በተፈጠረ አደጋ እውነተኛ ታሪክ ላይ በመመስረት የተሰራ ሲሆን የታሪኩ ባለቤት የሆነው የ33 ዓመቱ ሪቻርድ በአሳዛኝ ሁኔታ ውቅያኖሱ ላይ በተነሳ ከባድ አውሎ ነፋስ ሲሞት፣ ሆኖም ግን በወቅቱ የ24 ዓመት ወጣት የሆነችው ጓደኛው ታሚ ለ41 ቀናት በባህሩ ላይ ብቻዋን ተንገላታ የተረፈች ሲሆን ዛሬ ላይም ታሚ ህልሟን ማሳደድ ቀጥላለች እያለም ፊልሙ ያበቃል። በፊልሙ ላይ እስቲ ሀሳብ ካላችሁ ጻፉልኝ።